አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። የተከበራችሁ ሰላም እንዴት ናችሁ? እንደምታዩት ነጭ ዱቄት አምሼ ቆላ አድርጌ ቀይ እስከሚሆን አምሼ እንጀራ ሊጋግርኩ ነው። እንደምታዩት እዚህ ጋር እንጀራው ትንሽ ሰማት ይወጣኛል። እንደምታዩት እዚህ ጋር ያው እንግዲህ እንጀራው ነጭ ዱቄት ብቻ ነው፣ ጭማሪ የለውም። ያው ገባ አድርጌ አምሼዋለሁ። ትንሽ አይኑ እንትን አላማረልኝም፣ ይቀረዋል። እንዴት እንደሚቦካ አሳያችኋለሁ መጨረሻ ቪዲዮ ላይ። በጣም ሲሰማ ነው እንትን ይበላሻል። አይኑ ቀስቀስ ይላል። እንደምታዩት ምጣዷ በጣም ሰምታለች። እርግጠኛ ነኝ አይኑ ያምር አይመስለኝም። ትንሽ ቦክ ይላል። አይኑ የተላለቀ ዞሮ ምጣዱ ሲሰማ ማለት ነው። እንደምታዩት ያው አቆላሉ ምርጥ ነው። ኦኬ እንደምታዩት እንግዲህ እንጀራ ላይ ያው ምንም አይልም። እንጀራ አያምረንም ያው እንበላለን። በደንብ ከቦካ ምንም ነገር ልዩነት የለውም ከእንጀራ ከጤፉ ጋር ማለት ነው። በተለይ ትንሽ ርዝ ጨምርበት ይበስልጥ ያምራል ብዬ አስባለሁ። ቤተሰብ እንደምታዩት እንግዲህ ነጭ ዱቄት ይሄን ያህል ካመረ ይበቃል ብዬ አስባለሁ። ግን ከዚህ በልጦ የሚያምር ይሆናል። ያ ደግሞ ገጠመኝ ነው። በደንብ ስለቦካ ይሄ አይኑ ትንሽ ትንብሎ ማለት ነው። ቤተሰብ እንደምታዩት አስተያየት ስጡ ቤተሰቦች። እንጀራ ደግሞ የሚያምራችሁ ካለ ደግሞ እንደዛ አመስ እያደረጋችሁ ወጣችሁን ስርት አድርጋችሁ ቀይጥም ሆነ ጥብስም ሆነ በደንብ መብላት ትችላላችሁ። በጣም እንደዚህ ከሆነ ይጣፍጣል ማለት ነው። በማንኛውም ነገር መብላት ይቻላል። ቤተሰብ እንደምታዩት በጣም ነው የሚያምረው ማለት ነው። እኔ አምሮኛል። እናንተ ደግሞ ያው ጥፍጥፍ ነው የምትሉኝ። እንግዲህ አላለኳችሁም ምጣዱ ሲሰማ እንዴት እንደሚሆን በጣም ነው እንትን ይደብራል። አሁን እንግዲህ አስፍቻለሁ ቤተሰብ። ያው እንደነገርኳችሁ ምጣዱ ሲሰማ ችግር አለበት። ያው ትንሽ አይችልም ታምሶ፣ እንደገና ደግሞ ሙቀት ነው ሰዓቱ። ሲቦካም ደግሞ ትኩስ ነው፣ በጣም አልቀዘቀዘም። ቸኩዬ ለዛ ነው ትንሽ እንትን ያለው ቤተሰብ። ያው አሁን ያሁን እንጀራ እርግጠኛ ነኝ ጤፍ እየመሰለ ነው ያለው። እንግዲህ ይሄ እንደዚህ አይነት ነው። በጣም ከስራ አደርገዋለሁ። አሸን ባሌን አይወድም እንደዚህ አይነት ሁለት አይነት የሆነ እንጀራ አይወድም። ከሚለፈልፍብኝ ከስር ድርግ አድርጌ ማለት ነው። በኋላ ወጥ ተሰራ ድብቅ አድርጌ ወጥ መስነስ አድርጌ ያቀርበዋለሁ። አይሻልም? ቤተሰብ ጉረኛ ነው፣ አይወድም እንደዚህ አይነት እንጀራ። ያያችሁት ይሄን እንግዲህ አይውት። ይሄን ደግሞ ያያችሁት ነው የተሻለ ነው፣ ትንሽ የተሻለ ነው። ይሄ ትንሽ ከረብ ብሏል ማለት ነው ቤተሰብ። እንደዚህ ደግሞ የማራግበው ያው ሙከየፍ ለመጥበቁ ሀዋ እንትን ያለው ምሩሃ ነው ያለው። በጣም ካቀዘቀዘ ይበላሻልም። እንደገና ደግሞ እንትን ይላል። ምንድን ነው መሰላችሁ? ይያያዛል። ይሄ ግን በደንብ ስለቦካ አይያያዝም። እርሾም ደግሞ የበዛበት ነው። ትንሽ ነው እርሾ ያደረጉበት። እርሾ ባይበዛበት ይመርጣል። ከምትጋግሩት እንጀራ ላይ ትንሽ አስተርፋችሁ ከተላጃ ታስቀምጣላችሁ ማለት ነው። ከተላጃ አንስታችሁ ስታቦኩ ቀልቀል አድርጋችሁ ታቦካላችሁ። ሁልጊዜ ግን ከተላጃችሁ እርሾ ባይጠፋ አሪፍ ነው። እንደዚህ እያደረግ እርግብግብ እያደረኩት ነው እንዲቀዘቅዝ። እና ቤተሰብ ያው ያሁን እንጀራ ማሳያችሁ በጣም አሪፍ እንጀራ ነው ሆኖ ያወጣችሁ። ማሻአላ የሌለ ነው። ይቀዝቅዝ። ሰማ ፈልግሃል ተነቃቅተናል።
እንግዲህ ያው ሁለት አይነት እንዲሆነብኝ ነው ያለው። ምንም ቢገባኝ አልቻልኩም ማሰማኑ። እዚህ ጋር እኔ ምርጥ እንጀራ ጋግሬያለሁ። እውነት ለእኔ ምርጥ ነው፣ ለእናንተ አላውቅም። አይን ብትናንስም ምን እንጀራ ብለሽ የምታሳዩ እንዳትሉ ነገራችሁን። ውይ ቤተሰብዬ ዛሬ ምን ሆነ ነው ስታስጠላ። እንግዲህ የመጨረሻ ቪዲዮችን ይሆናል። ያኔ እየጀረብኩት ነው እንዴት እንደሚጣላ ስማት እንደሚጣላና እንደሚወድ እንጀራ የሚወድ ናት። የቀረው ጨርሻለሁ ሰዎችዬ ማለት ነው። አገሬያለሁ። ወጥ ነው የምሰራው ማለት ነው። ወጥ ነው የምሰራው። ያችን 8 ደቂቃ ይሙላ። ቤተሰብ እንግዲህ የመጨረሻ እንጀራ ቤተሰብ እንዴት እንደሚያምር ትችላላችሁ። እንጀራ ይመራችሁ ቤተሰቦች፣ እየጋገራችሁ ሁሉ ባዳቤት ያላችሁ እንግዲህ ይሄ ነው ቤተሰብ፣ ይሄን ይመስላል።